ሀይሚዬና ቡሪካ ደግሞ ዛሬ ፈካ ብሎ መጥተዋል። ሲያምሩ እውነት ተመሸሩና በቃ የእናንተ ደግሞ ደስታ እንድናይ ማለት ነው። እና ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ አዲስ ነኝና እባካችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እና ዛሬ ደግሞ ብሩኬና ሀይሚዬ ማለት ነው በቃ አምሩባቸው ሙሽራ ሸተው ነው የመጡ። ዛሬ ደግሞ ባለ 50 ስለሆነ ከፋሲካ ወዲህ ሰርግ አለ አይደለም? በኦርቶዶክስ ሰርግ ስለሆነ አምሮባቸው ነው የመጡት ማለት ነው። በጣም ደስ ይላሉ። እግዚአብሔር ይመስገን ሲያምሩ። የእናንተ ደግሞ ደስታ እንድናየው ማለት ነው። ነገር ግን ማለት ነው እኔ የምለው ሰው እንደዚህ በሎ ለብሰው እንደዚህ ብለው ሲመጡ ሰብ ማለት ነው ዩቲዩብ ላይ እኔ አረብ ሀገር ያላችሁ የመዳም ቅመሞች እህቶቼ፣ እናቶቼ እንዴት እናንተስ እንዴት ይታያቸዋል? እኔ በቃ ሰርግ ነው የሚያምረኝ፣ ሰርግ ያምረኛል ማለት ነው። እና ለኔም በቃ አንድ ጓደኛ ልዝና እንደዚህ ላምር ማለት ነው። እንደዚህ በፈሎ እንደዚህ አምሬ እንድመጣ ማለት ነው። እና ለማንኛው በጣም ደስ ይላሉ። እግዚአብሔር ይመስገን። ወልዳችሁ ከብዳችሁ እናንተ ደግሞ የእውነት ፍቅረኛሞች ነው የምትመስሉ። እንግዲህ ከዚህ በላይ ምን ይሆናል? እና ለሰርጋችሁ ያብቃን። ከዚህ ደግሞ እግዚአብሔር አምላክ ለሰርጋችሁ የምናይበት ያድርገን። ወልዳችሁ ከብራችሁ ምታድሩ ያድርጋችሁ። ልጆቻችሁ ደግሞ አራት ልጆቻችሁ ደግሞ አብረው ሰርግ ሊያጅቡ ነው አይደለም? እና በጣም ደስ ይላል። እግዚአብሔር ከዚህ የበለጠ ይስጣችሁ ለማለት ነው። በቃ ደስ ትላላችሁ። እውነት ለመናገር ደስ ነው የምትለው። እኛ ደግሞ የስደት ያላችሁ እህቶቼ ደግሞ በሰላም ለሀገራችን ያብቃን።